የካባዶ G7 መብረቁ ቅዱስ ሚካኤል ለተልእኮ ሚስጥር ሲፋጠኑ የካህናት እግር ሲደማ ማየት ያማል። አስራ ሁለት ሁነን የታሰርንበት ቦታ ነው። እናንተ ያላችሁ ይህ የተዘጋው የግለሰብ ቤት እንዳይመስላችሁ የመልአኩ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት ቤተክርስቲያን መግቢያ በር ነው። የቅዱስ ሚካኤልን ቤተክርስቲያን መግቢያ በር እንድታስከፍቱልን እንማጸናችኋለን። አንዷ ከዚህ ዱባይ ያለች ናትና ራእይ አይታ እህቷን ሂጂና ተጠመቂልኝ አለቻት። 3 ቀን ስትጠመቅ ከጉሮሮ ካንሰር ነው። አንደኛዋ ደግሞ ከዳውንት እናት የመጡ ናቸውና 10,000 ብር ልጇ ከፈለች። ሐኪም ቤት ስትሄድ አይ አብቅቷል፣ ደንግዟል፣ ድንጋይ ሆኗል፣ አይንሽ አያይም አሏት። መታ እዚህ ስትጠመቅ ሀገራየው ዓለማየው ነው ያለችውና አይን አብረው በሉልኝ። አሁን ሙታንሳው አይን አብረው ስለተሰሚው የሚለው ሁሉ በዛ ሲበዛ ይሄ ሁሉ የሆነው በመብረቅ በፈለቀው ጸበሉ ስለሆነ መብረቁ የካባዶ G7 መብረቁ ቅዱስ ሚካኤል ተባለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ተመልካቾቼ፣ የማርያም ልጆች ሚዲያ ቤተሰቦች በሙሉ እንግዲህ ዛሬ ደግሞ በዚሁ በአዲስ አበባ ሀገረ ስብከት ሰሞኑን አነጋጋሪና መነጋገሪያ ወደሆነው ወደ አንዱ ደብር ሄጃለሁ። እጅግ ብዙ አርቲስቶች፣ ብዙ የኪነ ጥበብ ባለሙያዎች እንዲሁም ቲክቶከሮች፣ ዩቲዩበሮች ስለዚህ ቦታ እያወሩ ነው። ብዙ ቪዲዮዎችም ቫይራል ሆነዋል። እንግዲህ ዛሬ ጋበዝኩላችሁ የዚህን ታላቅ ታሪካዊና ተአምረኛ ደብር አስተዳዳሪ ነው። ራሳቸውን ያስተዋውቁልኛል። ስለ ቦታው ደግሞ እንዴት አነጋጋሪ፣ ለምንስ አነጋጋሪ እንደሆነ ይገልጹናል። አብራችሁኑ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ሁላችሁም በመላው ዓለም ያላችሁ አብራችሁኑ ነው። አባታችን እንግዲህ አክብራችሁ ስለጋበዛችሁን እጅግ አድርገን እናመሰግናለን። እንግዲህ ስሞትን እንዲሁም ደግሞ ቦታውን ስለ ቦታው ያለውን ነገር በአጠቃላይ እንዲነግሩን ነው የመጣሁት። ውድ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። መላከ ሰላም ክብረ ሞገስ አባተ እባላለሁ። የካባዶ G7 መብረቁ ቅዱስ ሚካኤል መነጋገሪያም የሆነበት ከሌላውም የሚለይበትን ዋና ሐሳቦችን አነሳለሁ። ተከታተሉ። ይህ ቦታ ሲመሰረት መጀመሪያውኑ የዛሬ 3 ዓመት ቀስተ ደመና ተተክሎ የታየበት ቦታ ነው። በመቀጠልም 12 ሁነን የታሰርንበት ቦታ ነው። ቅዱስ ሚካኤል የእስር ቤቱን በር ከፍቶ እነ ጴጥሮስና ሲላስን እንዳስፈታ ቅዳሜ ታስረን እሁድ በጧት ተፈተናል። ይሄም የምታዩት ድንኳን እስር ቤት የተገኘ ድንኳን ነው። ቅዱስ ጳውሎስ ታስሮም ድንኳን እንደሰፋ ከታሰረው አንዱ ምዕመን ኪዳነ ማርያም ሸራ ለምን ትሰራላችሁ በሚል ታስረን አድረን እያለን አስቦ ተሳስበን ይህንን ሰርቶ አመጣልን። ስለዚህ 12ቱን ታስረን እስር ቤት የተገኘ ድንኳናችን ነው። ሌላው ለየት የሚያደርገው ይህ ቦታ ጥላ ተዘቅዝቆ አይለመንበትም፣ አልተለመነበትም፣ ግዝት ነው። ሌላው ይህ ቦታ እንደ 24ቱ ካህናተ ሰማይ በስላሴ መንበር ዙሪያ ስብሐት ወክብር እንደሚሉት ከ1 እስከ 7 በሚደረገው ምህላና ወርሃዊ የቅዱስ ሚካኤል የመታሰቢያ በዓል 24ቱም ካህናት ለብሰው እንደ ሰሚነሽ ቅድስት ኪዳነ ምሕረት የማዕጠንት አገልግሎት የሚከናወንበት ነው። በአዲስ አበባ ልዩና አንደኛ ያደርገዋል። ጥላ ተዘቅዝቆም
የማይለመንበት ያልተለመነበት ስለሆነ ይህም ልዩ ያደርገዋል። እንዲሁም 4 ደብሮችን ዕጣን፣ ጧፍ፣ ዘቢብ በመስጠት እየደገፍን እንገኛለን። ወደፊት ስናደግ ደግሞ 16 ወይንም 20 30 የሚሆኑ የገጠር አብያተ ክርስቲያናትን ማስቀደስ፣ ዕጣን፣ ጧፍ፣ ዘቢብ፣ ጃንጥላ፣ ንዋየ ቅድሳት መደገፍ ዓላማ አድርገን እየሄድንበት ያለው ጉዳይ ነው። እንዲሁም በጸበል ቤቱ የብራና መጻሕፍት አሉ፣ 12 ቀፎ ንቦች አሉ፣ የማርያምን ስራ አለች። ከዛም ቀጥሎ የሚጠጣው በዋንጫ ነው። የወርቅ ዋንጫ፣ የቀንድ ዋንጫ፣ የአቡነ እጨጌ ዮሐንስ መጠጫ ነው የሚባለው። ይህም ለየት ያደርገዋል። በየቀኑ ከ46 ገድል በላይ ይነበባል፣ ይጸለያል። በመብረቅ የፈለቀው ጸበሉ ወደ ምስራቅ ነው የሚፈሰው። 7 አሸንዳ አለው። መተው ሲጠመቁ የማይያዝ መንፈስ ይያዛል። የማይድኑ በሽታዎች በዚህ ቦታ ይድናሉ። ማንም ሳይድን አልተመለሰም። እስካሁን ድረስ 6 ሰዎችን አይን አብርቷል። የምናውቀውን ምስክርነት የሰጡትን ነው። 5 ሰዎችን ከሞት አንስቷል። አበቃላቸው የተባሉትን ትንፋሻቸው የተቋረጠው። ስለዚህ እንደገናም ደግሞ ጸበሉ ሌላ ቦታ ነው፣ ቤተክርስቲያኑ ሌላ ቦታ ነው። እንደ 2 ቤተክርስቲያን ልዩ የሆነ መንፈሳዊ አገልግሎቱ ብቻ መነጋገሪያም ያደርገዋል። በዓለም ላሉ ህዝበ ክርስቲያን ማር፣ ዕጣን፣ ቅባ ቅዱስ እንሰጣለን፣ እንልካለን። እንዲሁም ረቡዕ፣ ዓርብ፣ እሁድ የቅባ ቅዱስ አገልግሎት በነፃ ይሰጣል። ቅዳሜ ደግሞ የአቡነ እጨጌ ዮሐንስ ገድልና የመስቀል መታሸት አገልግሎት ይሰጣል። የቄደር አገልግሎት ይሰጣል። ይህ ሁሉ የሚሰጠው በነፃና በነፃ ስለሆነ አባታችን እንግዲህ ሚካኤል ነው። አንድ ሰሞን እንደዚሁ አነጋጋሪ ሆኖ ነበር። ያንን ጊዜ ስታስታውሱ? እውነት ነው። እግዚአብሔር ድንቅ ስራን ይሰራል። ተአምሩ ብዙ ነው። ብዙዎቹ አንዳንዱ የእሌኒ ሚካኤል ይላል። እሌኒ ከሞት የተነሳችበት ነው። 1.5 ሚሊዮን አምጥተሽ እንኳን አትድኝም የተባለችው አድኗታል። እንደዚሁ በሰርቪስ ቤት ነበርና በድንኳን ነበር የምንቀድሰው። እህተ ገብርኤል የሚባሉ እናት አንተም ቤት የለህም እኔም ቤት የለኝም፣ መጀመሪያ የኔን ቤት አንተ ስጠኝ፣ ያንተን ቤት የሚሰሩ ብዙ ልጆች አሉ ብላ ጠየቀችው። ወዲያውኑ ቤት ሰጣት። ቤቷንም አስተካከለላት። የምትከፍለውም የላትም ነበር፣ የምትከፍለውን ሁሉ ሞላላት። እንዲሁም አንዷ ከዚህ ዱባይ ያለች ናትና ራእይ አይታ እህቷን ሂጂና ተጠመቂልኝ አለቻት። 3 ቀን ስትጠመቅ ከጉሮሮ ካንሰር ዳነች። አንደኛዋ ደግሞ ከዳውንት እናት የመጡ ናቸውና 10 ሺህ ብር ልጇ ከፈለች። ሐኪም ቤት ስትሄድ አይ አብቅቷል፣ ደንግዟል፣ ድንጋይ ሆኗል፣ አይንሽ አያይም አሏት። መታ እዚህ ስትጠመቅ ሀገር አየው ዓለም አየው ነው ያለችውና አይን አብረው በሉልኝ። አሁን ሙታን ሰው አይን አብረው ስለት ሰሚው የሚለው ሁሉ በዛ ሲበዛ ይሄ ሁሉ የሆነው በመብረቅ በፈለቀው ጸበሉ ስለሆነ መብረቁ የካባዶ G7 መብረቁ ቅዱስ ሚካኤል ተባለ። ብዙዎች ከዱባይ ሀገር ከተለያየ ዓለም መተው ድነውበታል። ምክንያቱም ይህን ቦታ ለየት የሚያደርገው ይሄን ሁሉ የሰሩት ካህናት ናቸው። ጸበል ቤቱንም የተሰራው በካህን እጅ ነው። ማንም ዶክተር በተሰራ ቤት ወይ ቤት ተከራይቶ ያክማል እንጂ ቤቱን ራሱ ሰርቶ ራሱ ክኒን አምርቶ ራሱ አያክምም። ይሄ ግን ካህናት ናቸው የሰሩት፣ ካህናት ናቸው የሚጸልዩት፣ ካህናት ናቸው የሚያጠምቁት። ሲያጠምቁም በቀስተ ደመና ያጠምቃል፣ በብርሃን መስቀል ያጠምቃል። ይህ ለተሰጠውና ለተፈቀደለት ነው። አገልግሎቱ ግን ማንኛውም ኦርቶዶክሳውያን መጥቶ ቢያይ አገልግሎት ለካ እንዲህም አለ እንዴ ብሎ ከማድነቅ በላይ ሌላ ምንም አይደለም። ተመልካቾቼ እንግዲህ አብራችሁን ሁኑ። አባታችን ስለዚህ ስለ ታላቁ መብረቁ ቅዱስ ሚካኤል በዚሁ በየካባዶ G7 የሚገኝ እጅግ ተአምር የሚያደርግ ብዙዎችን ከብዙ ደዌ እየፈወሰ ያለው ታላቁ ገዳም ነው። እንግዲህ ወደ ዋናው ቁም ነገራችን እንገባለን።
ሰሞኑን አነጋጋሪ ሆኗል ይሄ ደብር። ከዚህ ቀደም ከዛሬ 1 ዓመት 2 ዓመት በፊት እንግዲህ አባታችን እንዳሉት አንዲት እህታችንን ከሞት ቅዱስ ሚካኤል ታድጓት እንደነበረ የእሌኒ ሚካኤል እንደተባለ በዛ ምክንያት ነገር ግን ቅዱስ ሚካኤል በመብረቁ ጸበሉን ስላፈለቀው የመብረቁ ቅዱስ ሚካኤል ተብሏል። ታዲያ ምንድነው እነ ኮሜዲያን ፍልፍሉ በጣም ብዙ ናቸው። እነ ደምስ፣ አርቲስት ዓለም ፀሐይ፣ እነ ቄሴ የሚባሉ በአጠቃላይ ፍኖተ ሰላም ዘኦርቶዶክስ ተዋህዶ የአርቲስቶች ማህበር በሙሉ በቀነሱ ከዛም ከቲክታከሮች እነ በረከት እነ ጆሲ ናይቻቸዋለሁ። ምንድነው የገጠማችሁ ችግር? ቅዱስ ሚካኤልን ድንቅ ተአምር እያደረገ አዱም ሆኖ ደግሞ ኦፍኮርስ እኔም እንግዲህ ዛሬ በድካም በህመም ውስጥ ነው ያለሁት። በጣም ያሳዝናል። የገባሁት በሆነ በጣም ውስጥ ነው በማይመች ሁኔታ ነውና ምንድነው የተፈጠረው? እስከ ዛሬስ ድረስ ይሄ ነገር እንዴት ሊቆይ ይቻላል? እስቲ እንም በደንብ አድርጋችሁ ለተመልካቾች ንገሯቸው። ተመልካቾችም ከዚህ ቀደም ለሌሎች አድባራት ብታደርጉ እንደነበረው በረከት ማግኘት ስለሚገባል በደንብ አድምጡ እስከ መጨረሻው ድረስ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ቅዱስ ሚካኤል አማላጅነት አይለየን እያላችሁ ኮሜንት አድርጉ። እስቲ አባታችን ንገሩ። በዓለም ዙሪያ ያላችሁ ውድ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት የሰማዕቱ የቅዱስ መርቆሬዎስና የአቡነ እጨጌ ዮሐንስ ወዳጆች ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት በምትኖሩበት ቅዱስ ሚካኤል ጥላ ከለላ ሆኖ ይጠብቃችሁ። እንደተባለው በዓለም ሳላችሁ መከራ አለባችሁ ነውና የሚለው ጥላ ዘቅዝቆ አለመለመንም አንዱ ፈተናችን ነው። እንዲሁ ደግሞ አገልግሎቱን በተጠናከረ ሁኔታ ማገልገልም አንዱ ፈተና ነው። ምክንያቱም በዓለም ዙሪያ አሁን ሰይጣን ስንፍናን አምጥቷል። ስለዚህ ቦታው ከተመሰረተ 3 ዓመቱ ነው። ከጸበሉ ያለው ቦታ ለብቻ ነው፣ እዚህ ያለው ቦታ ለብቻ ነው። እኛ የመንታ እናት ተንጋላ ትሞት እንደሚባለው ይሄን ልብስህን እንደዚህ ብስበው እንደዚህ ስንስበው ይቀደዳል፣ ይወጠራል ማለት ነው። ስለዚህ ከታች ከጸበሉ ያለውን ቦታ ስንከፍል እዚህ ያለው ዋጋ ይጨምርብናል፣ እዚህ ያለውን ስንከፍል እታች ያለውን ዋጋ ይጨምርብናል። በዚህ 3 ዓመት ውስጥ 11 ሚሊዮን 190 ሺህ ብር ከፈልን። ከዚህ ቦታ ላይ አሁን ያለንበት ቦታ 6 ሚሊዮን 190 ሺህ ብር ተከፈለ። የመሬቱ ባለቤቶች ይሄ ብር በወር 500 ሺህ ብር በወር 300 ሺህ ብር የምትሰጡን ለሆነ ጉዳያችን አልዋለም። ስለዚህ ብሩን አንድ ጊዜ እንፈልገዋለን። ወደ ኋላ ያለው ደግሞ ቦታው ታሪካችን አንደኛ የጸበል ቤቱንና የቤተ ክርስቲያኑን ግንኙነት የሚያቋርጥ ነው። ያን ቦታ ካልያዝ ነው ወደፊት የመሶበ ወርቅ ቅርጽ የሆነች ታሪካዊ የሆነችውን ቤተ መቅደስ የምንሰራበት ኤክስካቬሽን የሰራንበት ቦታ ነው። ከቻላችሁ 11 ሚሊዮን ብር ስጡኝ፣ ካልተቻለ ለሌላ ሸጠዋለሁ። እንዴት ይቻላል? ቤተ ክርስቲያን ነው፣ ሌሎች የሰጡንን አጠራቅመን ነው የምንሰጥህ እንጂ 11 ሚሊዮን ከየት እናገኛለን ስንል የሰጠን መልስ የሚደንቅ ነበር። ቅዱስ ሚካኤል ብዙ ልጆች አሉት፣ እመቤቴ ኪዳነ ምሕረት ብዙ ልጆች አሏት። ከቻላችሁ ይሄንን አድርጉ፣ ካልቻላችሁ እኔ ለሌላ እሸጠዋለሁ። ይሄን በሚልም በቆርቆሮ ታጠረ፣ በሩ ተዘጋ፣ በሰንሰለት ታሰረ፣ በቁልፍ ተቆለፈ። ከዚህ በፊት ድንቅ ነገር የተደረገላቸው የተፈወሱ የዳኑ ስለታቸው የተሰማላቸው ለሚያውቋቸው ጩኸታቸውን አሰሙ። የቅዱስ ሚካኤል በሩ ተዘግቷል።
የኪዳነ ምህረት መግቢያ በር በሰንሰለት ታስሯል። የአቡነ እጨጌ ዮሐንስ መግቢያ በር በቁልፍ ተቆልፏል። እኛ ክርስቲያኖች ከተባበርን ይሄንን እናስፈታው ብለው ጩኸት ሲሰማ እንደተባለው ፍኖተ ሰላም ዘኦርቶዶክስ ተዋሕዶ የአርቲስቶች ማህበር የነፍልፍሉ እነደምስ መጡ፣ እነ በረከት መጡ፣ እነ ጆሲ መጡ። ቪዲዮ ተሰራ። በተሰራው ቪዲዮ 4,570,000 ብር ስናገኝ አንድ ብር እንኳን እናስቀራላለን። ያለችንን አንጠፍጥፈን ሰጠንና ቦታውን በውል አሰርነው። ቦታው ወደ ሌላ እንዳይሸጥ ለሌላ ግንባታ እንዳይውል ታደግ ነው። ይህንን ያደረጉት ደጋግ ኦርቶዶክሳውያን የቅዱስ ሚካኤልና የቅዱስ ኪዳነ ምህረት የአቡነ እጨጌ ዮሐንስ ወዳጆች ናቸውና በእውነት የምትሰጡት አያሳጣችሁ። ቅዱስ ሚካኤል እናንተንም ይታደጋችሁ። ፈጥናችሁ ደርሳችሁለታል። ቅዱስ ሚካኤል ፈጥኖ ይድረስላችሁ። አሁንም 7 ሚሊዮን ይቀርብናል። ቅዱስ ሚካኤል በመንገድ የመራቸው እንደ ቅድስት አፎሚያ የታደጋቸው እንደ ባህራን ታሪካቸውን የቀየረላቸው ልጆች ካሉ እንደ በላዔሰብ የበላዔሰብ እመቤት ኪዳነ ምህረት ፈጥና የደረሰችላቸው ሕይወታቸውን ጓዳቸውን በበረከት የሞላችላቸው ልጆች አሏትና እግዚአብሔር ያግዘን። እግዚአብሔር ልጆቹን ለበረከት ይጥራ ነው። እንግዲህ ቅዱስ ሚካኤል ወዳጆች የት ነው ያላችሁ? ምን እያደረጋችሁ ነው? የባህራን ወዳጅ የአፎሚያ ረዳት የእስራኤላውያን መሪ ቅዱስ ሚካኤል ተአምር እየሰራ ተአምር እያደረገ ነገ ለትውልድም ለታሪክም የሚሆን ታላቅ ደብር የሚሆን ታላቅ ቦታ የሚሆን በጣም ትንሽ ቦታ ነው ያለው። እንግዲህ ጻድቁ አባታችን አቡነ እጨጌ ዮሐንስ ታቦታቸው በዚህ አለ። የእናታችን የወላይቱ የእመቤታችን የኪዳነ ምህረት ታቦትም በዚህ አለ። ግን ቦታው ጠባብ ነው። ምዕመኑ ደግሞ ሰፊ ነው። በአቅራቢያችሁ ሩቅ ነው። ሌላ ቤተክርስቲያን አለ። ብዙ ህዝብ ነው ያለው፣ ግን ብዙ ቤተክርስቲያን የለም። አርሴማ ወደዛ አለ፣ መድኃኔዓለም ወደዛ አለ እና ተወዳጆች የአባዶም የአዲስ አበባም በውጭ ሀገር ያላችሁም አለን በሉ። አካውንቱን እንዲንሸራተት እናደርጋለን። ሌላው አባታችን ስለ ጸበሉ እናውራ እስቲ። መልካም እስቲ እንገሩ። ጸበሉ የተሰራው በአብይ ጾም ነው። በአብይ ጾም ስንሰራው መጀመሪያ በመብረቅ የፈለቀ ነው። እንዲሁም ስራ ያጡ መተው ሲታጠቡበት ስራ ያገኙ ነበረ። ከቺፌ ከቁርጥማት ታድን ነበረ። ጸበል ከመሆኑ ተባርኮ ለቅዱስ ሚካኤል አገልግሎት ከመዋሉ በፊት ከቺፌ ከቁርጥማት ታድን ነበር እና አንድ ተመስገን የሚባል ልጅ ስራ ሲያጣ መቶ ሲታጠብ ወዲያውኑ ይደወልለት ነበር እና እኛ ወደ ግንባታ ስንጀምር ኤክስካቫተር አስምጦብን ነበር እና በክሬን ነው ያስነሳነው። ከዛም በኋላ ወደ ስር 5-6 ሜትር ገብቶ ተቆፍሮ ያው ገነባ ነው። በጣም ይፈላል ወደ ላይ በልዩ ፓወር በ5 በኩል ነው የሚመነጨው። ወዲያውኑ አንዲት ተጠማቂ መጣችና በስውር እዚህ ቦታ ምን ማድረግ እንዴት እንደሚያደርግ ማንም አያውቅም ማለቱን ሰንጥቆ ራሱን ያፈለቀው አለ። ራሱ መንፈሱ ነው። ለዚህ ባለው አገልግሎት አንድ ጃንጥላ ይዘን እናነብ ነበረ። የዛሬ 2 ዓመት ክረምቱን እናስታውሳለን። እንዲሁም ደግሞ የበጎ ነገር ጠላት ክፉ መንፈስ ክፉ ሰዎችን አነሳስቶ ፈረሰ፣ እንዲፈርስ ተደረገ፣ ጣራው እንዲነሳ ተደረገ። ግን እግዚአብሔር ድንቅ ታምር ያደርጋልና ታሪኩን ቀይሮ አሁን ባለበት ሁኔታ ግቢው እንዲሰፋ እጅግ ያማረ እንዲሆን ልዩ አገልግሎት እንድናበረክትበት እግዚአብሔር ፈቃዱ ሆኖ ይሄን አከናውኗል። አሁን የንብ እርባታ አለን። ቀጣይ የላም እርባታ አስፈቅደናል። ህፃናት ማሳደጊያ በሴቶችና ህፃናት ጉዳይ ሚኒስቴር አስፈቅደናል። ህፃናት ማሳደግ እንፈልጋለን። የሚሰማው ገድሉን፣ ድርሳኑን፣ ተአምሩን ነው። የሚጠጣው ጸበሉን ነው። እንዲሁም ደግሞ ወተት ይኖረናል። እንዲሁም ደግሞ ማርም ይኖራል። ስለዚህ አሳድገን ኢትዮጵያንም የሚታደግ
ለቤተ ክርስቲያንም ጻድቅ ሰማዕት መሆን የሚችል ህፃናትን አሳድገን ለቤተ ክርስቲያን መስጠት እንፈልጋለን። ይሄም ዓላማ አድርገን ይዘናል። እንዲህ ያለ ስራ እንግዲህ ያለ ጠንካራ አለቃ ወይም ደግሞ ቪዥነሪ የሚባል ሊደር አለ። ለመሪ ነው የምናወራውና ይህ ሰው እያየው የተመለከተ በጣም ቪዥነሪ ኖት አባታችን። እንግዲህ የቤተክርስቲያናችን ትልቁ ክፍተት አርቆ ማሰብ አለመቻል። የትናንቶቹ ቤተክርስቲያንን ሰርተዋት ጨርሰዋታል። ቀኖናዋ ዶግማዋ ሰርቶ ያለቀ የሚጨመር የሚቀየር የሚቀነስ የለም። ነገር ግን ራዕይ ያልነበረንም ብዬ አስባለሁና አባታችን እንግዲህ አለቃኖት በጣም ትልልቅ ቪዥን ነው የማየው በእርሱ ላይና ስለራስዎት ያጫውቱ። አባታችን ማን ናቸው? በምን መንገድ አለፉ? ምንድነው ዴስቲኒያቸው? ማድረግ የሚፈልጉት በቤተ ክርስቲያን ውስጥ ሆኖ እንዲያይ የሚፈልጉት ምንድነው? እስቲ ስለራስዎት ያው። መልካም ውድ ተመልካቾቻችን፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር በምሕረት ዓይኑ ይመልከታችሁ። እኔ የከተማ ቤተክርስቲያን እያለ የገጠር ቤተክርስቲያን በዕጣን በጧፍ እንዲቸገሩ አልፈልግም። ቤተክርስቲያን ለቤተክርስቲያን ስትረዳ ማየት። ሌላው ለኛ ጥላ ከለላ የሆነችን ቤተክርስቲያን፣ ለኛ ጥላ ከለላ የሆነን ቅዱስ ሚካኤል፣ ለኛ ጥላ ከለላ የሆነች ቅድስት ኪዳነ ምሕረት፣ በአጠቃላይ እግዚአብሔር ጥላ ዘቅዝቆ ሲለመን፣ ታቦት አቆሞ ጥላ ተዘቅዝቆ ሲለመን ያመኛል። ከዛ ባለፈ እኔ አናጺም ነኝ፣ ግንበኛም ነኝ፣ ለሳምኝም ነኝ፣ ሁሉንም ቴክኒሻልም ነኝ፣ ሁሉንም ነኝ፣ ዘማሪም ነኝ፣ ቀዳሽም ነኝ፣ ሰብካለሁ፣ ሁሉንም ስራ እችላለሁ። ይህም ከላይ ከጸበሉ እስከ ቤተ ክርስቲያኑ የተሰራው በራሳችን ይችላል። ሁሉንም ሙያ እንችላለን። አሁን በቤተ ክርስቲያን እንደ ትልቅ ነገር እንደ ፈተና የሚሆነው ምንድነው? ይሄ የመንፈሳዊውን ዓለም ብቻ እንጂ ይሄ ሙያዊ ተኮር እንዲሁም አስተዳደራዊ ተኮር ክፍተት አለ። ይሄ ነው ለሌላም ነገር የሚያጋልጥ። እኔ ከአንድ ቤተክርስቲያን የመጀመሪያ ይሄ ቤተክርስቲያን ሲመሰረት ልብስ ስጠይቅ አገልግሎት የማይሰጥ ልብስ ይሰጥ ተብሎ ያንን ሳመጣ ለ15 ቀን ልመልስ ነው። ያ ልብስ ግን ተመልሶ ተቃጥሏል ወይም ደግሞ ብል በልቶታል። በቀሚሳቸው በሴት ቀሚስ በሹቲ የሚቀደስበት ቤተክርስቲያንን መርዳት ነው የምንፈልገው። ያቺ ቤተክርስቲያን የኛ አካል ናት፣ እኛን ያሳደገች ናት፣ መሰረታችን ናት። ስለዚህ ያችን ቤተክርስቲያን ሄዶ መስራት በጉልበታችን በሙያችን እኔ የምንፈልገው ውድ ተመልካቾቻችን ሚዲያውም የዚህ ቤተክርስቲያን አጋር ቢሆን ከዚህ ዕጣን ጧፍ ዘቢብ ንዋየ ቅዱሳት ልብሰ ተክህኖ መጎናጸፊያ ከበሮ ደወል ከዚህ በፊት እንደላክነው አሁንም ጭነን ልከን ሄደን አገልግለን የተዘጋቸውን አስከፍተን የኛም ድንገተኛ ነገር ገጥሞን እንጂ መለመን አንፈልግ። እንደ ልመና ከባድ ነገር የለም። የሰው ፊት ከባድ ነው። እንዴት ቅዱስ ሚካኤል ይለምናል? እንዴት ኪዳነ ምሕረት፣ እንዴት እግዚአብሔር ይለምናል? ግን ድንገተኛ ነገር ነው የኛ የመጣብን። እንደ ድንገተኛ ሞት እንደ ድንገተኛ አደጋ ነው በእኛ ጋር የተከሰተው እንጂ መለመን አንፈልግ። አለመለመናችንም ነው ይሄን ፈተና ያመጣው። ግን ክርስቲያንና ሚስማር ሲመቱት ይጠብቃልና ውድ ተመልካቾቻችን ጠንክረን ተጋግዘን አነሰ በዛ ሳንል አግዘን ይሄንን ዕዳ ከፍለን በቃ መደሰት፣ ከዛ በኋላ እየሰሩ ማሳየት ነው የምንፈልገው። ቅድም በተጠቀስከው አርሴማ ቤተክርስቲያን ግንባታ ጀምረዋልና አንዱን ኮለን እኛ ይዘናል። እኔ ይዣለሁ። ከፓድ ሲጀመር ጀምሮ ከፉቲንግ ጀምሮ በሙያ እኔ ነኝ እየሰራው አንዱን ኮለን ማሳድገው። ስለዚህ ቤተክርስቲያን ለቤተክርስቲያን ድጋፍ ስታደርግ ማየት፣ መሀል ከተማ የተከማቸው ሀብት ገጠር ላይ ኢንቨስት ተደርጎ ማየት። አሁን እኮ መሀሉም ገዳም እየሆነ ነው።
ወይም ታላላቆቹ አድባራት ልማት ላይ ያልሰሩት በተለይ ያሉት ምዕመናን ተነስቶባቸዋል፣ ችግር ላይ እየወደቁ እና ምንድነው አባታችን ይሄ አርቀን ካላየን ወደፊት ቅድም የማር ፕሮጀክት የከብት ፕሮጀክት ብለዋል እና ይሄ ለሌሎች አድባራት አስተማሪ ነው እና ራሳቸውን እንዲችሉ ገዳማት አድባራት ልክ እንደርሱ አይነት ሊደርሺፕ ያስፈልጋልና በዚህ ላይ ነው ሐሳብ እንዲሰጡ ይፈልጋል። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ቤተክርስቲያን የልማት ፈርቀዳጅ ናት። የአረንጓዴ ልማት የምንበለው የቀለም ትምህርት የምንበለው አጠቃላይ ከአይምሮ እስከ ኢኮኖሚ ቤተክርስቲያን የልማት ፈርቀዳጅ ነበረች። ግን በመተኛታችን ምክንያት ትናንት ሰራን እንዳንል አልነበርንም። ነገ እንሰራለን ብለን ቀጠሮ እንዳንይዝ መኖራችንን አናውቀውም። ዛሬ ግን ስላለን እንሰራለን። ዛሬ ስላለን ካልሰራን የነገ ተወቃሽ እንሆናለን። ትናንት በህዝብ ብዛትና በተለያየ ሙላት ውስጥ የነበሩ ሰዎች ወይም አድባራት በዚያን ሰዓት ካልሰሩ የማይሰራበት ጊዜ ይመጣል። ጨለማው ይመጣል፣ ብርሃኑ ያልፍና እንደኛ ቤተክርስቲያን ግን በረዝም ጊዜ እቅድ የያዝነው አሁንም እየተፈቀደ ያለው የዘይት ማምረት የዘይት መጭመቂያ ፕሮግራም ተፈቅዶ ስራ ጀምረናል። የዘይቱ ተረፈ ምርት ለላሞቹ ይሆናል። የላሞቹ ተረፈ ምርት ወተቱ ለሚያድጉት ህፃናት ይሆናል። መቄዶንያን እኮ ቤተክርስቲያን ናት መስራት የነበረበት። ስለዚህ ቢያንስ ህፃናትን አሁን ትውልዱ የአንድን ዛፍ ቅርንጫፉ እየተቆረጠ ግንዱ ብቻ ነው ያለው፣ ወጣቱ የለም። ወጣቱን የሚመልሰው ወጣቱ ነው። ወጣቱ ላይ መስራት ይኖርብናል። ስለዚህ እነዚህ ልማቶች ለነገ ሀብት ናቸው። እንደገናም ደግሞ ለተቸገሩት ሴት እህቶቻችን ጎዳና ላይ ለወጡት ሴት እህቶቻችን የሥራ ዕድል ፈጠራ ነው። ላሞቹን ይሰራሉ፣ ዘይቱን ይሰራሉ። እግዚአብሔር ቢፈቅድ ደግሞ ወፍጮ ቤት ይኖረናል፣ እንሰራለን። እግዚአብሔር ቢፈቅድ የልብሰ ተክህኖ ማምረቻ ወይም ደግሞ ልብሰ ተክህኖ የስፌት ስራ ማለት እሱን መስራት እንፈልጋለን። ሙሉ ካህን ባለሙያ ነው። አናጺ ነው፣ ግንበኛ ነው፣ ለሳኝ ነው፣ ቴክኒሻን ነው፣ ኤሌክትሪሻን ነው። በቃ ሁሉንም የሚችል እዚህ ያለው። ገና ደግሞ ይቺ ቤተክርስቲያን በአዲስ አበባ የመጨረሻዋ የተመሰረተች የተተከለች የመጨረሻ ቤተክርስቲያን ነው። የመጨረሻዋ ከኛ ቤተክርስቲያን በኋላ የተተከለ ቤተክርስቲያን የለም። በሩ ሊዘጋ ሲል ነው የተተከለች። የአቅም ውስንነት የኢኮኖሚ እጥረት እንጂ ትንሽ ቢኖረን ትንሿን አብዝተን ማሳየት እንፈልጋለን። አብዝተን ሰርተን ደግሞ ብዙ ቤተክርስቲያናትን እና ብዙ የተቸገሩ ምስኪን ምዕመናንን ማገዝ እንፈልጋለን። ዓላማችን ይሄ ነው። እግዚአብሔር እንዲፈቅድ እኛንም እንዲያግዘን ጸልዩልን። እግዚአብሔር ይርዳችሁ። እንግዲህ ተመልካቾቼ በየካ አባዶ ጂ7 መብረቁ ቅዱስ ሚካኤል ክቡር አባታችን ጋራ ያደረግነው ቆይታ ይሄ ይመስላል። አባታችን ቀራ የሚሉት ሐሳብ መተላለፍ አለበት የሚሉት ሐሳብ ካለ ሐሳቦትን ይስጡና። መልካም። በዓለም ዙሪያ ያላችሁ ውድ ክርስቲያኖች እንደምትመለከቱት እንግዲህ አጸዱ የሚያምር ቦታው የሚያምር እግዚአብሔር ቀድሞ ያዘጋጀው ቦታ ነው። እንደምትመለከቱት ይህን የመሰለ አጸዱ የሚያምር መካነ ጸሎት የሆነ የራእይ ቦታ የአርምሞ ቦታ ነው። እዚህ ቦታው ላይ ከ6 እስከ 12 እንደ ቦታው እንደቻለልን 30ም 40ም ሊሆኑ ይችላሉ የአርምሞ ክፍሎችን
እንደ ዋሻ የሚሆኑ ጥጉን የያዙ ሁሉ መስራት እንፈልጋለን። ይህ ግን የሚሆነው ቦታ ሲያዝ ነውና ቦታውን የኛ በማድረግ የተቻላቸውን በዓለም ዙሪያ ያሉ ክርስቲያኖች እገዛና ትብብር እንዲያደርጉልን ትንሳኤ እውነተኛ ትንሳኤ በየካባዱ ጅ7 መብረቁ ቅዱስ ሚካኤል ሆኖ ማየት ነውና የናፈቀን እሱ እንዲሆንልን እግዚአብሔር እንዲረዳን ውድ ክርስቲያኖችም የቁርሴን ለነፍሴ ብላችሁ እንዲሁም እግዚአብሔር ብታሰር አስፈትታችሁኛል ይላልና የታሰረውን የቅዱስ ሚካኤልን በር አስፈትታችሁ እንዲሁም የተዘጋውን አስከፍታችሁ ለእናንተም የእድል በሮች እንዲከፈቱ ስለታችሁን አስራት በኩራታችሁን መባችሁን በድንገተኛ ፈተና በሩ ለተቆለፈበት ቦታው ለታሰረበት መግቢያ መውጫ አጥተው ካህናት እጃቸው እየተቆረጠ እየደማ እየወደቁ እየተነሱ አገልግሎት ለሚሰጡበት ይህን ችግር በመቅረፍ ቅዱስ ሚካኤል በችግራችሁ ፈጥኖ እንዲደርስላችሁ በትህትና ያቅማችሁን ድጋፍና እገዛ እንድታደርጉልን እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እንግዲህ ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ መምህር ጌታነህ ነኝ። ይህ ደግሞ የማርያም ልጆች ሚዲያ ነው። ስለዚህ ሁላችሁም ከዚህ ቀደም ለሾላ ማርያም ለተለያዩ ገዳማት እንዳደረጋችሁት እንደረዳችሁት ዛሬም እንደማታሳፍሩኝ ተስፋ አድርጋለሁ ውዶቼ። ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያ ቅዱስ ሚካኤል በረዳትነቱ በቸርነቱ በአማላጅነቱ አይለየን፣ አይለያችሁ። እናንተን የሚጠብቃችሁ የቻላችሁትን ጥቂት ነው ብላችሁ ሳታስቡ ካላችሁ ደግሞ ብዙ ነው ብላችሁ ሳትጨነቁ እግዚአብሔር ልጆች ለዚህ ለጂ7 መብረቁ ቅዱስ አባታችን ባለ ራእይ ናቸው። ራእያቸው እንዲሳካ በዚህ ከመቶ ምናምን በላይ አገልጋዮች አሉ በዚህ ቦታ ላይ በእነሱ ስር ብዙ ልጆች አሉና ብዙ መርዳት ማገዝ ነገር ራሱን በልማት ማስቻል ይገባል እላለሁ። ሁላችሁም ይህንን አስቡበት። ላይክ ብቻ በማድረግ ራሱ መርዳት ማገዝ ይቻላል። ቪዲዮውን ለሌሎች ተደራሽ እንዲሆን ማድረግ ስለሚቻል ስለነበረን ጊዜና ሰዓት ቅዱስ ሚካኤል አማላጅነት አይለየን። ወስብሐት